አንደኛ የወደብ ጥቅም ምን እንደሆነ ወደብ ምን እንደሆነ ሰው አይረዳው። ይህን እንዳትረዳው አንደኛ ከፍተኛ የህወሓት ማደንዘዣ አገሪቷ ላይ በትምህርት ፖሊሲ በሚዲያ ግመላ ያጠጡበት አይነት ፕሮፓጋንዳ ተሰርቶ ኢን ሪያሊቲ ግን ዋጋውን እያንዳንዱ ኢምፖርት የምታደርጋት ዕቃ ኮስቷ ላይ ወደብ አለበት፣ ዋጋው ላይ ያ ወደብ ቢኖርህ ኖሮ እያንዳንዱ ዕቃ ላይ ሚኒመም እስከ 25% ኮስት ሪዳክሽን ይኖረዋል። አንደኛ። ሁለተኛ ኦፕሽን ታጣለህ። ወደብ ባልኖረህ መጠን የትራንስፖርቴሽን የፕሮዳክት የዕቃዎችና የሰርቪስ ኦፕሽን ታጣለህ። ይህን እየተወያየን አይደለም። ሌላው ብዙ ሰው ማይገባ ኢንተርኔት ተጠቃሚ ለመሆኑ ይህንን ፕሮግራም ጨምሮ ማለት ነው ኢንተርኔት ተጠቃሚ ለመሆኑ ኢትዮጵያ እንዴት ነው ኢንተርኔት እያገኘች ያለችው? ኢንተርኔት እኮ እያገኘን ያለ ነው በጅቡቲ በኩል እና በበርበራ በሱዳን ወደብ በፖርት ሱዳን በኩል በእኛ ወጪ በተዘረጋ ኬብል ነው። ኋይል ይሄን ኬብል በአሰብ በኩል እኛ በ60 ኪሎ ሜትር መዘርጋትና ይሄን ኬብል ማግኘት ስንችል፣ ይሄ ኬብል ማለት የሰመሪን ኬብል ይባላል። በዓለም ላይ ኢንተርኔትን የሚያንቀሳቅሰው ኬብል የዓለም ኢንፎርሜሽን 99% የሚንቀሳቀሰው በዚህ ኬብል ውስጥ ነው። ከዚህ ተቆርጠህ ነው ያለው። አዎ ኮኔክት አድርገናል በጅቡቲ በኩልና በፖርት ሱዳን በኩል ግን እኛንን እስከ ጅቡቲ የዘረጋ ነው እስከ ፖርት ሱዳን ድረስ ከፍለን የዘረጋ ነው። በዚህ ላይ ደግሞ የኢንተርኔት አክሰሳችን በሁለቱ ሀገሮች በጎ ፈቃድ ላይ የተመሰረተ ነው ማለት ነው። አንድ ችግር ቢፈጠር ስዊቻቸውን እዛ ያጠፉልሃል። የምታስተላልፈውን መረጃ እያዩት ነው ማለት ነው። እንዴት ነው ይህንን እንዴት አድርጌ ላስረዳህ? ይሄ ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ በተጨማሪም ዲስኮኔክትድ ከመሆንህ የዕቃና የአገልግሎት እንቅስቃሴ ከማጣትህ በተጨማሪ አሁን እኛ በጣም የምንኮራበት ኢትዮጵያን ኤርላይንስ አለን። ግን የባህር በር በሌለህ ቁጥር የአየር ትራፊክ ራሱ በጎረቤቶች ሀገር ፈቃድ ላይ የተመሰረተ ነው። ምክንያቱም ፕሌን ከአንድ ሀገር ወደ አንድ ሀገር ለመንቀሳቀስ የተወሰኑ የሀገሮችን የአየር ክልል ማለፍ ይጠይቃል። የአየር ክልል የለህም የወደብ ከሌለ ከዓለም ጋር የምትገናኝበት አሁን ኖርማል ስለሆነና ነገሮች ሁሉ እንዲሁ በጥንቃቄ እንዲሁ ኖርማላይዝድ በሚመስል ሁኔታ ስላለን ጦርነት የገባህ ቀን ወይንም ደግሞ ችግር ያኮረፈህ ቀን ምንድን ነው የምትሆነው? ለምንድን ነው ስለዛ ማናስበው? ይሄንን ማሰብ በጣም የእያንዳንዱ ኢትዮጵያዊ ግዴታ ነው።